በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ተመልካቾቻችን፣ ዛሬ እንደተለመደው የአንድ ታላቅ ጻድቅ የህይወት ታሪካቸውን ይዘንላችሁ መጥተናል። በደንብ ተከታተሉ። እኚህ ጻድቅ 15 ዓመት ቆመው ሞትን የጠበቁ ሌሊትና ቀን 500 ጊዜ አቡነ ዘበሰማያትን ይጸልዩ የነበሩ በአርብ ቀን አንድ ጊዜ ብቻ እህል የሚቀምሱ በብረ ግብጽ ተጋድሏቸውን የፈጸሙና ሙሉ ዘመናቸውን በበረሃ በታላቅ ጽሞና የፈጸሙ አባት ናቸው። ጻድቁ አባ አቡፋና በጣም የሚታወቁት ከማበጡ የተነሳ እጅግ ግዙፍ በነበረ እግራቸው ነው። ለመድኃኔዓለም ባላቸው ልዩ ፍቅር አልቀመጥም አልተኛም ብለው ለ18 ዓመታት በመቆማቸው ለዚህም መነሻ ምክንያት የሆናቸው አንድ ቀን እኔ ከዚህ ዓለም የምለየው መቼ ይሆን ሲሉ ማሰባቸው ነው። በእርግጥ ይህ ሐሳብ ብዙ ሰዎች ሊያስቡት ይችላሉ። ዓለማዊው ሰው የሚሞትበት ቀን ቢያውቅ አጭር ጊዜ ከሆነ ሽብር ጭንቀት ይበለዋል። ወዲህ ደግሞ ጊዜው ረጅም ቢሆንበት እንደ ሰባ ትካት በኖህ ዘመን እንደነበሩ ሰዎች ብዙ ልዝናናበት፣ ኃጢአት ልስራበት፣ ሌላውን ደግሞ ንስሐ ገባለሁ ይላል። ቅዱስ አቡፋና ይህንን የረፍታቸውን ነገር ሲያስቡ ቅዱስ መልአክ ተገልጦ ተረፍከ 18 ወይም 18 ቀርተዋል አላቸው። እርሳቸውም ጌቴ 18 ምን ብለው ቢጠይቁት ሳይመልስላቸው ተሰወረ። በቅድስት ቤተክርስቲያናችን ትውፊት ሊቀ ነቢያት ቅዱስ ሙሴ የሞቱን ጊዜ ጠይቆ እጅግ መቸገሩን መጥቀሱ በራሱ በቂ ነው። ጌታ አርብ ቀን ትሞታለህ ብሎት ለ2 ዓመታት አርብ ሲገነዝ ሲፈታ ኖሯል። በመጨረሻም አርብ ቀን ድንገት መልአከ ሞት መጥቶበታል። ስለዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ ተዘጋጅታችሁ ኑሩ መባላችንን አስበን ልንኖር ግድ ይለናል። ቅዱሱ አባታችን አባ አቡፋና ከደቂቃ እስከ ኢዮቤልዩ ብዙ 18 አሉና ግራ ተጋቡ። እርሳቸው ግን 18 ቀን ይሁን ብለው ለጌታ ስለት ተሳሉ። ስለታቸውም ከዚህ በኋላ አልቀመጥም የሚል ነው። እየጾሙ እየጸለዩ ለ18 ቀን ቆመው መልአከ ሞትን ጠበቁት። መልአከ ሞት ግን እሳቸው እንዳሰቡት አልመጣም። እሳቸው አይ 18 ሱባኤ ይሆናል ብለው 18 ሱባኤ ወይንም 126 ቀን ቆመው ጸልዩ። አሁንም እንደጠበቁት መልአከ ሞት አልመጣም። አይ 18 ወር ሊሆን ይችላል ብለው ለ18 ወር ወይንም ለ1 ዓመት ከ6 ወር ቆመው በጸሎት ተጉ። አሁንም ግን ሞት የዋሽታ ሆኖ ቀረባቸው። መልአከ ሞትም አልመጣም። ይህን ጊዜ ግን ወደ ፈጣሪ ለመኑ። ጌታዬ ያልከኝን ምን 18 ነው ብለው ጠየቁ። ቅዱስ መልአክም መጥቶ አቡፋናዊ የቀረ 18 ዓመት ነውና ጽና ብላቸው ተሰወረ። እስከ ሞት ድረስ አልቀመጥም ብለው ተስለዋልና ቃላቸውን ለመፈጸም 18 ዓመት ቆመው መልአከ ሞትን ይጠባበቁ ጀመር። ቅዱስ ገዳማዊ በቃላቸው የሚገኙ እውነተኛ ክርስቲያን ነበሩና ለ18 ዓመት እንደተተከለው ምሰሶ ቆሞ ጸልዩ፣ ጾሙ። ካህናት አባቶቻችን እንዲህ ያሉትን ቅዱስ ነው ማዕበለ ዓለም የማይናውጸው ብርቱ ምሰሶ ሆይ ምስጋና ይገባል የሚሏቸው። ከአባታችን ረድኤት በረከት ሁላችንንም ያካፍልን። ለገባነው ቃልም ልክ እንደሳቸው እንድንጸና የእግዚአብሔር ቅዱስ ፍቃድ ይሁንልን። ወስብሐት ለእግዚአብሔር።